የህግ ሰይፍና የጀግናው አንባ በጠበቃ ደጉላው እይታ በቲክቶክ የህግ ትምህርት የሚሰጠው ወጣት ጠበቃ ደጉላው የአትሌት ገለቴ ቡርቃን አሳዛኝ ታሪክ ከህግ አንጻር እንዲህ ይተርከዋል። የሀገራችን ጀግና ገለቴ ቡርቃ በዓለም መድረኮች ላይ ሰንደቅ ዓላማችንን ከፍ አድርጋለች። ለዚህ ጀግና የተለየ ፍቅርና አክብሮት አለኝ። በደረሰባት ነገርም ከልብ አዝኛለሁ ይላል ደጉላው። ነገር ግን የህግን መራራ እውነት መናገር አለብን። ታሪኩ የሚጀምረው ገለቴ በላቧና በድካሟ ያፈራችውን ሀብትና ንብረት እንዲያስተዳድርላት ባለቤቷን አምና ሙሉ የውክልና ስልጣን ስትሰጠው ነው። ነገር ግን ባለቤቷ ይህንን ስልጣን ተጠቅሞ ንብረቶቿን ይሸጣል። ጉዳዩ የህግ አደባባይ ሲደርስ ህግ ፊት አይቶ የሚያዳላ ሳይሆን ፊቱን ሸፍኖ የፍትህ ሰይፉን በእኩል የሚያሳርፍ ጨካኝ ዳኛ ሆነ። ደጉላው ጉዳዩን ውስብስብ የሚያደርጉትንና ሊቀየሩ የማይችሉትን መራራ የህግ እውነታዎች እንዲህ ያስረዳል። የመጀመሪያው እውነት የጋራ ሀብት ነው። በህግ ፊት ባልና ሚስት በትዳር ውስጥ ሆነው የሚያፈሩት ሀብት አንደኛው ሶፋ ላይ ተኝቶ ሌላኛው ዓለምን እየዞረ ቢያመጣውም እንኳ የጋራ ነው ይላል። ይህም ማለት አትሌቷ በሩጫ ባገኘችው ገቢ ላይ ባለቤቷ በህግ የ50 በመቶ ድርሻ አለው ማለት ነው። ሁለተኛው እውነት የቅን ልቦና ገዢዎች ጥበቃ ነው። በውክልና የተሸጡትን ንብረቶች የገዙ ሰዎች ህጋዊ ውክልናውን አይተው እስከ ገዙ ድረስ ህግ ይጠብቃቸዋል። ንብረቶቹ ወደ ገለቴ ሊመለሱ አይችሉም። ሶስተኛውና ከሁሉም የከበደው እውነት የመጨረሻ የፍርድ ቤት ውሳኔ ነው። ጉዳዩ በሀገሪቱ የፍትህ ስርዓት የመጨረሻው የውሳኔ አካል በሆነው በፌዴራል ሰበር ሰሚ ችሎት ውሳኔ አግኝቷል። አንዴ ይህ ችሎት ከወሰነ ውሳኔውን ሊያርመው የሚችል ሌላ ምድራዊ ፍርድ ቤት የለም። ደጉላው ሲያጠቃልል የፍትህ አምላክ ፊቷን እንደሸፈነች በያዘችው ሰይፍ ለሀገር ባለውለታ ሳትል የዋህነቷን ተከትሎ በተፈጠረው ስህተት ገለቴን ቆርጣለች። ስለዚህ ጠቅላዩም ሆኑ ከንቲባዋ ይህንን የህግ ውሳኔ ሊለውጡት አይችሉም። ይህ ታሪክ ህግ ውለታ እንደማያውቅና በውክልና ጉዳይ ላይ ምን ያህል ጥንቃቄ እንደሚያስፈልግ ያስተምረናል በማለት ሐሳቡን ይደመድማል። እናንተስ ምን አስተያየት አላችሁ? ዛሬን ለነገ እንኑር። ህግ ትምህርት ቤት እያለው ስለ መሰማት መብት right to be heard ስንማር መምህሬ ሁሌም የማስታውሰውን አንድ እውነታ ደጋግሞ ይነግረን ነበረ። ሁሉን አዋቂ ኦምኒሴንስ የሆነው እግዚአብሔር አዳም ፍሬውን እንደበላ እያወቀ እንኳን ፍሬውን በላህ ወይ በማለት ጠይቆት የአዳምን የመሰማት መብቱን አክብሮለት ነበር ይለናል። እውነት ነው። አምላክ የመሰማት መብት አልነፈገም። በፍጥረት ጅማሬ ያከበረው መብት ይህንኑ መብት ይመስለኛል። ብሔራዊ ጀግናችን ገለቴ ቡርቃ በህይወቷ ስለሆነው ነገር ባዝንም በዛኛው ወገን ያለውን ሳልሰማ አስተያየት መስጠት አልፈልግም። ሁሉም ወገን ይሰማ ከማለት ውጪ ከሁለት ወገን ሳይሰሙ ከውሳኔ መድረስ የደቦ ፍርድ ነው። የገለቴን ታሪክ ስሰማ የኢማኑኤል ኢቦዬ ህይወት ትዛለኝ። ኢማኑኤል በእግር ኳስ ተጫዋችነቱ ዘመን አርሰናልን ጨምሮ ትልልቅ ቡድኖች ላይ ተጫውቷል። ከሄንሪ ጋር ጭምር ቅንጡ ቤት፣ ቅንጡ መኪና፣ በሚሊዮኖች የሚቆጠሩ ሀብት ነበሩት። ግን ለሚወዳት ለልጆቹ እናት ለሚስቱ ውክልና በመስጠቱ ያለውን ሁሉ ሀብት አሳጣችው፣ ወሰደችበት። ይህንንም ሰምተን ሴት እኮ ክፉ ናት አልን። አሁን ደግሞ ገለቴ ቡርቃ የልጅነት ጉልበቷን አንጠፍጥፋ 11 ቤት፣ መኪና፣ የተለያዩ ሀብቶችን ያፈራችውን ከሹፍርና ህይወት አንስታ ውድ ባሏ ያደረገችው ሰው ያላትን ሀብት ከማሳጣትም አልፎ በህይወት ስለመኖሯ ሁሉ ጥርጣሬ ላይ እንድትገባ አድርጓታል። ታዲያ አሁን ወንድ ሁሉ ክፉ ነው እንበል? ክፋት ጾታ አይለይም። ወንድ ሴት ብሎ አይመርጥም። ለዚህ ሁሉ መፍትሄው ሰውን የፈለገ ያህል ብንወድ ብናምን የምናደርገውን ነገር ከልክ ባለፈ ወይም ሚዛኑን በሳተ መንገድ አናድርገው። የህይወታችንን ሚዛን እንጠብቅ። ፍትህ ሀገራችንን በዓለም መድረክ ላስጠራችሁ ገለቴ በብልሃት እንኑር። ታቦትን መክተፊያ ብፁዓን አበው ሊቃውንተ ጳጳሳትን ግብረ ሰዶማዊ ቅዱስ መጻሕፍትን የደዌ መጽሐፍ ቅዱሳን አባቶችንና አንስቶችን ጣዖት እያለ ቤተክርስቲያንን ሲዘልፍ የነበረው ፓስተር ትዝታው ሳሙኤል በትላንትናው ዕለት አዲስ አበባ መግባቱ ተገልጿል። ግለሰቡ ከሀገር ውጪ በነበረበት ጊዜ ሃይማኖትን ከሃይማኖት ለማጋጨት የሃይማኖትን ክብር ዝቅ በማድረግና በመዝለፍ ብዙዎችን አስከፍተዋል። ቄሶች የተባላችሁ ስሙኝ፣ እንደኔ አሁንም ታቦት እየተሸከምክ ያለ ድንጋይ ከድንጋይ የተቀረጸ ከእንጨት የተቀረጸ አሁንም በዚህ በአንደኛው መቶ ክፍለ ዘመን ተሸክመ ምትዞር ታዲያ በዚህ ደረጃ የህዝብን ሃይማኖት ሲያንቋሽሽና ሲሳደብ የነበረ ግለሰብ መንግስትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ትላለች ሲሉ ጥያቄያቸውን ለእናት መረጃ አጋርተዋል። ስብርብር ያለ ምንድነው? አጥንቱ ስብርብር ያለ እንደዚህ ነው ካለው ይሄዳል። አሁን ከዚህ ነው ወጥቻለሁ። እሺ ብላደርግ ወደ ፍጥራ ሊገባ ነው። ምንድነው ተፈጥሮ? አሁን ለምሳሌ እጅ የሌለ እግር የሌለ ይበቅላል። አንድ ሴት 13 ዓመት ሙሉ ልጅ የላት። እሺ
ለህዝቡ ተናገሩ። አንድ ሳምንት ውስጥ ልጅ ተወለደች። ምንድን ማለት አንድ ሳምንት ውስጥ ማለት ነው? ምንድን አንድ ሳምንት ውስጥ እንትን አንድ ሳምንት ውስጥ ልጅ አገኘች። አንድ ሳምንት ውስጥ 9 ወሯ ነበረ ያመጣለ ማለት ነው። አይ አንተ የምታወራው ነገር አሁን ይሄ ትንሽ የማይሆን ነው። አይሆንም ማለት ነው። ያ አዳም አባት ማለት ነው። ያው እግዚአብሔር ነው አሰብ ምን ማለት ነው? እግዚአብሔር ነው። እሺ እግዚአብሔር ሲሰራ 9 ወር ሙሉ ሰራ። ስንት ደቂቃው ንገረኝ እኮ። አንተ ግን ጤነኛ ነህ አይደል? የምታወራው ነገር ጤነኛ ነገር የምታወራው ነገር ጤነኛ ነው። በነገራችን ላይ በቅርብ ቀን ማለት ነው የሆነ ሰው ይመጣል። በነገራችን ላይ ሁላችሁም እንድታውቁት ማለት ነው እኔ ማለት እግዚአብሔር ነኝ፣ የመጨረሻው ቀን መጥቷል ዛሬ፣ ሁላችሁም ንብረታችሁን አስረክቡ የሚላችሁ ሰው በቅርብ ቀን ጠብቁ። በጣም በዛ የመጨረሻ ምን ያህል ተስፋ እንደተቆረጠ ነው የሚያሳየው እዚህ ሀገር ውስጥ። ምን ለምታወራው አንተ 8 ጊዜ ስንት ደቂቃ ፈጀበት ምናምን ከጊዜ እኩል ነኝ ነው እናንተ ወንጀል ነው። በነገራችን ላይ ወንጀል ነው። በኢትዮጵያ ወንጀለኛ መቅጫ መሰረት ወንጀል ነው። መናፍስት ጠራላለሁ፣ ያልተፈጠረ ነገር ፈጥራላለሁ ምናምን ላለው እያሉ ሰውን የተለያየ ነገር ውስጥ ማስገባት ወንጀል ነው ይላል መንግስት። የለም እንደዚህ ሀገር እነዚህ ሰዎች መታሰር አለባቸው እኮ ምን ሌላ ምንም ክርክር አስፈሩ። ታምራት ገለታ ምን አጠፋ ታዲያ? ምንም እኮ አላጠፋም ታምራት ገለታ። ይሄ ከታምራት ገለታ ሳንሻለው ማውኔን ጠንቋይ ምን ይመስላል? በመድኃኒዓለም እጅ ጭራሽ ብቀል ስለው ይበቅላል። በሰው 2 ወር ልጅ ይሄን ቪዲዮ ይቱ በነገራችን ላይ ማአት ነገር አለው። ጅብ ጸልዬላቸው 15 ጅቦች አንዱ አቋርጦ ረግጦ ወጥቶ እንደ ፓርላማ መጨረሻ ላይ እናተ በለስለው እጁ እንደዚህ ዘረጋ ሁሉ ብሏል። $200,000 ሰጣለሁ ብሎ መድረክ ላይ የሸመጠኝ ሰው ስላለ በህይወቱ አይባረክም ወንትድ ነው ብሏል። ለገንዘብ ነው ሁሉ ነገር። ስንት ዓመት ልትኖር ነው በመድኃኒዓለም? ለዚህ 50 እና 60 ለማትሞላ እድሜ ሰው ምን ያህል ርቀት እንደሚላያችሁት። ሁሉም ሰው ነብይ ሆነ እዚህ ሀገር። ተስፋ ተቆረጠ። በቃ ናይጄሪያ ሆነች የጠንቋይና የመናፍስት ሀገር ሆናል ያገር። ምን ነው በቃችሁ ብትሏቸው እነዚህ ሰዎች ግን ምን አለ መንግስት ቢያስርልኝ ግን የመጨረሻ በዝቷል እኮ። የዚህ ደግሞ አይብሰ ምን ይላል በማርያም